በሀገራችን የሁለትዮሽ የቅብብል ሙዚቃ ታሪክ በ1960ዎቹና 70ዎቹ ውስጥ የነበሩት ቀደምቶቹ ከያንያን ጉልህ ስፍራውን ይዛሉ። ከነዚህ መካከልም እነ ጥላሁን ገሰሰ፣ እነ ሂሩት በቀለ፣ እነ ብዙነሽ በቀለ፣ እነ መሐሙድ አህመድ፣ እነ ታደለ በቀለ፣ እነ ራሄል ዮሐንስ፣ እነ ተሾመ አሰግድ ይጠቀሳሉ። ሂሩት በቀለ ከበርካታ ዘፋኞች ጋር የሁለትዮሽ የቅብብል ዘፈን በመስራት ግንባር ቀደሟ ነች። ከመሐሙድ አህመድ ጋር ተውዘገየ፣ ከአለማየሁ እሸቴ ጋር ፍቅርዬ፣ ከታደለ በቀለ ጋር ውብ አይናማ፣ ካሳሁን ገርማሞ ወይም የቴዲ አፍሮ አባት ጋር ረንካው ባንገትህ፣ ሂሩት ንኪው 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 ባንገትሽ ግጥሙ ባይገጥም አንቺ ምን ቸገረሽ ረንኪው ንኪው ንኪው። በ1980 ዓመተ ምህረት አራት ድምፃውያን በጋራ ባወጡት ካሴት ከመልካሙ ተበጀ ጋር ደግሞ እንገናኝ ይሆን የተሰኘ ዜማን እንዲሁም በዚሁ ካሴት ላይ ከቴዎድሮስ ታደሰ ጋር የወደደ አበደ የተሰኙ ስራዎችን ሰርታለች። ይህ ከተለያዩ ድምፃውያን ጋር በጋራ የማዜሙ ጉዳይ እንደ ተጣማሪ ድምፃዊ ሁኔታ የድምፅ ሬንጅን ማለያየት የሚጠይቅ ጉዳይ ነው። የተጣማሪውን የድምፅ ሬንጅ ከራስ ድምፅ ጋር መጥኖ ማጣጣም ከባድ ስራና ችሎታን ይጠይቃል። በዚህ ደግሞ ተወዳጇ ድምፃዊት ሂሩት በቀለ እጅግ የተካነች ነበረች። እነዚህ በቀድሞ ድምፃውያኖቻችን በቅብብል የሚሰሩ ዜማዎች እንዲሁ ሌጣቸውን የሚሰሩ ነጠላዎች አልነበሩም። ጠንከር ያሉ መልእክቶችን የተሸከሙ ሐሳባቸው ጠንከር ያለና ለትውልድ ሊተላለፍ የሚችል ታሪክን፣ ሀገርን፣ ባህልንና ትውፊትን የሚዘክሩ ናቸው። እስኪ አሁን ከዓመታት በፊት የነበረችውን ኢትዮጵያ ለአዲሱ ትውልድ ለማሳየት ጥላሁን ገሰሰና ብዙነሽ በቀለ በቅብብል ካዜሙት ጉብኝት ዜማ በላይ ምን ሊመጣ ይችላል? ከቀደምቶቹ የሀገራችን ድምፃውያን ዘመን ቀጥሎ ባለውና ወርቃማው ዘመን እየተባለ በሚገለጸው የሰባዎቹ ዘመነ ሙዚቃ ውስጥ የሚካተቱና በ1970ዎቹ ብቅ ብለው በ80ዎቹ ከገነኑት ድምፃውያን መካከል ኩኩ ሰብስቤ፣ ቴዎድሮስ ታደሰ፣ ኤፍሬም ታምሩ፣ ኬኔዲ መንገሻ፣ የሽመቤት ዱባለ፣ አመልማል አባተ፣ ንዋይ ደበበ፣ ፀሐዬ ዮሐንስ እንዲሁም በዛወርቅ አስፋውና ጌታቸው ጋዲሳ ይጠቀሳሉ። ራሄል ዮሐንስ ከሻምበል በላይነህ ጋር የተጫወተችው አንቺ ባለድሪና ከተሾመ አሰግድ ጋር በጋራ ያዜመችው ገላይናና የተሰኙት ሙዚቃዎች ፈጽሞ የሚዘነጉም አይደለም። ገላይናና ካሌናና ወለይን መድረሰን አልቻልኩምና የ1970ዎቹና 80ዎቹ ኮከብ ከነበሩት ድምፃውያን መካከል አንዷ የነበረችው ድምፃዊት ኩኩ ሰብስቤ እንደ ሂሩት በቀለ ከበርካታ ድምፃውያን ጋር በቅብብል ካዜሙ የወርቃማው ዘመን ድምፃውያን መካከል ትጠቀሳለች። ኩኩ ከአለማየሁ እሸቴ ጋር በቅብብል ያዜመችው እንግዳዬ ነህ ዜማ ቆየት ካሉት ስራዎቿ መካከል የሚጠቀስና እጅግ የተዋጣ ስራ ነበር። ሌላ ቆየት ካሉ ድምፃውያን መካከል ከድምፃዊ ዳምጠው አየለ ጋርም በቅብብል አዜማለች። ኩኩ ከኤፍሬም ታምሩ ጋር በጋራ ያዜመችው ዛልዬ የተሰኘው ዜማም የተዋጣለትና በዘመኑ እጅግ ተወዳጅ የሆነ ዜማ ነው። ዛልዬ ጋሌዋና ጋሌዋ የኔሽታ ጋሌዋ ያላንተማይነ ከድምፃዊ ቴዎድሮስ ታደሰ ጋር ጸናብኝ ህመሜ የተሰኘ
ምርጥ የቅብብል ዜማንም ሰርታለች። ከወንድ ድምፃውያን የቅብብል ዜማዎችን በብዛት በመስራት ኬኔዲ መንገሻ፣ ቴዎድሮስ ታደሰና ንዋይ ደበበ ይጠቀሳሉ። ኬኔዲ መንገሻ በ1982 ዓ.ም ከድምፃዊት የሽመቤት ዱባለ ጋር በጋራ ባወጡት ካሴት ላይ ልቤን ስታሮጪውና መጣሁልሽ የተሰኙ 2 ዘፈኖችን በቅብብል አዚሟል። ከድምፃዊት ብርቱካን ዱባለ ጋር ደግሞ ልላክልሽ ፈረስና ትዝ ይለኛል የተሰኙ የቅብብል ዘፈኖችን ሰርቷል። ከድምፃዊት አሰፉ ደባልቄ ጋር አላየሽ የልቤን የሚል ዜማን በጋራ ተጫውቷል። በዚህ ከዋክብትን ባጣመረው የኢትዮጵያ የሙዚቃ ጉዞ ውስጥ ካለፉት ድምፃውያን መካከል ፀሐዬ ዮሐንስና ንዋይ ደበበ ይጠቀሳሉ። ሁለቱ ድምፃውያን በጋራ ከተጫወቱት ዶሮ ውሃ ጠምቷት ከተሰኘው ምርጥ የቅብብል ዜማቸው ከሷ ጋር እያለሁ የለሁም የለሁም የነገረችኝን አንዱን አልሰማሁም፣ ከሷ ጋር እያለሁ የለሁም የለሁም። እንዲሁም ንዋይ ከድምፃዊት አመልማል ጋር የተጫወተው ቆንጂት ከሐረር ናት የተሰኘው ውብ ዜማ ይጠቀሳል። ቆንጂት ከሐረር ናት ሸጋ እነዚህ ቀደም ባለው የሙዚቃ ዘመን ውስጥ የነበሩ ድንቅ ድምፃውያን በርከት ያሉ ዜማዎችን በጋራ በቅብብል በማዜም አንዱ ጋር ያለውን ድብቅ ችሎታ ከሌላው ጡም ዜመኛ ጋር በማዋሃድ አዚመው ዘመናዊ ሽሬ ሙዚቃዎችን ትተውልናል። ያ ወርቃማ የሁለትዮሽ ሙዚቃችን ጊዜ ታዲያ በ1988 ዓ.ም በነጻነት መለሰ፣ አረጋኸኝ ወራሽና ተፈራ ነጋሽ 3 ሆነው በአምባሰል ሙዚቃ ቤት አሳታሚነት ባሳተሙት ካሴት ውስጥ በሚገኘው ዜማና ግጥሙ የሞገስ ተካ በሆነው አብሮ አደጌ ናና በተሰኘ ዜማ የቅብብሎሽ ዘመኑን ሸኝተውት ቆይተዋል። ለዓመታት ተዘግቶ የቆየው የድምፃውያን የቅብብል ዜማ ፋይል ዳግም የተከፈተው በ90ዎቹ ተወዳጅ ድምፃውያን ትዕግስት ፋንታውንና አበባ ደሳለኝ በተዜመው እርጅኝ አብሮ አደጌ ዜማ ነበር። ይህ ዘፈን በወቅቱ እጅግ ዝነኛና በቆንጆ ክሊፕ ታጅቦ የተሰራ ስለነበር ከፍተኛ ተወዳጅነትን ለማትረፍ የበቃ ዜማም ነበር። ከዚያ በኋላ ባሉት ዓመታት በቅብብል የማዜሙና በጋራ አልበም የማሳተሙ ጉዳይ እንደተረሳ ይገኛል።